ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ዛሬ የምንወያይበት ርዕስ ተራ ዜና አይደለም። የሰው ልጅን መዳረሻና የህልውናችንን ቀጣይ ምዕራፍ የሚወስን ትልቅ ሚስጥር ነው። እንግዲህ ሳይንቲስቶች ሁለተኛዋ መሬት ተገኘች እያሉ ነው። እንደዚህ ሲሉን ብዙዎቻችን ዝም ብለን ሰምተን አልፈናል ሊሆን ይችላል። ግን ቆም ብለን ስናስብ ይህ ግኝት እውነት ከሆነ እስካሁን ስለ ራሳችን፣ ስለ እምነታችንና ስለ ዓላማችን ያለን ግንዛቤ ሊቀየር ነው ማለት ነው። ዛሬ የምንጠይቀው ትልቁ ጥያቄ ይሄ ነው። እኛ በዚህ ግዙፍ አጽናፍ ዓለም ውስጥ ብቸኞች ነን ወይስ አንድ ሌላ ስውር ዓለም አለ? አሁን ተገኘች ወደሚባለው ወደ ኬፕለር 452b ወደምትባለው ፕላኔት እንሂድ። ይህች ፕላኔት ከመሬት ጋር ያላት ተመሳሳይነት ያስደነግጣል። እንግዲህ ድንጋያማ መሬት፣ ውሃ እና ለህይወት ምቹ የሆነ ሙቀት አላት። እስኪ ያስቡት፣ በዚያች ፕላኔት ላይ ሌላ ሰው ቢኖርና ልክ እንደኛ ዛሬ ማታ ወደ ሰማይ እያየ ስለኛ ቢመራመርስ? እዚች ፕላኔት ላይ ሰዎች ይኖሩ ይሆን ወይ ብሎ ቢጠይቅስ? ይሄ ሐሳብ ብቻውን አይምሯችንን አይዘውም? እናንተ ምን ይሰማችኋል? በሌላ ፕላኔት ላይ የኛ ኮፒ ወይም ሌላ ስልጣኔ አለ ብላችሁ ታስባላችሁ? ብዙዎች ግን አንድ ትልቅ ተቃውሞ ያነሳሉ። ለምን 1400 የብርሃን ዓመታት ርቃ የምትገኝ ፕላኔት ላይ ቢሊዮኖችን እናፈሳለን? እንግዲህ ተመራማሪዎች እዚች ፕላኔት ላይ ለመድረስ 1400 የብርሃን ዓመታት ርቃ የምትገኝ ማለት ለመድረስ እኛ አሁን ባለን ቴክኖሎጂ ለመድረስ ባለን ፈጣኑ ቴክኖሎጂ መንኮራኩር ለመድረስ 25 ሚሊዮን ዓመታትን እንፈጃለን። ስለዚህ ተቃውሞ ምንድነው? ይህን ያክል ርቃ የምትገኝ ፕላኔት ላይ ለምን ቢሊዮኖች እናፈሳለን? ለምን እዚሁ መሬት ላይ ያሉ ረሃብና በሽታዎችን አንፈታም ይላሉ። በሌላ በኩል ደግሞ መሬት በሰው ሰራሽ ችግሮችና በተፈጥሮ ለውጦች ምክንያት የመኖሪያ እድሜዋ እያጠረ ነው። ታዲያ የሰው ልጅ ህልውናውን ለማስቀጠል ፕላን ቢ ወይም ሌላ አማራጭ ያስፈልገዋል ብለው በሁለት ጎራ እየተከራከሩበት ነው። የእናንተ ምርጫ የትኛው ነው? ያለንን መሬት ተንከባክበን እስከምንሞት ድረስ መኖር ወይስ በፕላን ቢ አዳዲስ ዓለማትን መፈለግ? ይሁንና እንግዲህ ይሄ ሁለቱ ክርክር እንዳለ ሆኖ አንድ ትልቅ ግድግዳ ከፊታችን አለ፣ ርቀት። ቅድም እንደነገርኳችሁ 1400 የብርሃን ዓመታት ርቃ ነው የምትገኘው እቺ ፕላኔት። ለመድረስ በሚሊዮን የሚቆጠሩ ዓመታት ይፈጁብናል። ክርክሩ እንዳለ ይሄ ለኛ ትልቅ ኦብስታክል ነው ማለት ነው። ይህ ማለት በዛሬው ዕውቀታችን መድረስ አንችልም። ነገር ግን ታሪክን ወደ ኋላ መለስ ብለን ስናይ የሰው ልጅ አይቻልም የተባሉትን ሁሉ ሲያሳካ ኖሯል። ለምሳሌ ያክል አይሮፕላን፣ ኢንተርኔት፣ ጨረቃ ላይ መድረስ፣ ሁሉም መጀመሪያ ላይ የማይቻሉ ህልሞች ነበሩ። ታዲያ የዛሬው ህልማችን የሆነው የጠፍር ጉዞስ ነገ እውነት ሆኖ ማናይበት ምን ምክንያት አለ? ወይስ የሰው ልጅ አቅም ገደብ አለው? ዛሬ ሐሳባችሁን እንድታጋሩኝ የሚፈልገው እዚህ ጋር ነው። ይህች አዲስ ፕላኔት ለእናንተ ምንድን ነች? የሰው ልጅ ተስፋ ወይስ ዝም ብሎ የሳይንቲስቶች ምናባዊ ቅዠት? በዚያች ፕላኔት ላይ ምናልባት ሌላ ህይወት ቢገኝስ? ሃይማኖታዊና ማህበራዊ አመለካከታችን ምን ሊሆን ይችላል? እያንዳንዱን ኮሜንታችሁን በጉጉት አነባለሁ። እንግዲህ በቀጣይ በዚህ ሐሳብ ዙሪያ ረዘም ያለ ሰዓት ወስደን አብረን እንወያያለን። እኛም ነገሩን ከዚህ በተሻለ አጣርተን ስለዚህ ነገር በደንብ እንወያያለን። ይህ ውይይት እንዲቀጥል ቪዲዮውን ላይክ አድርጉት፣ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።